ጀምራችሁ እስከ መጨረሻው ድረስ በእምነት መፈጸም አለባችሁ እንጂ መሀል ላይ በሚፈጠሩት ሁኔታዎች ሁሉ ይሄ ነገር እያላችሁ መስመጥ ከጀመራችሁ እምነታችሁ ጎሏል። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ዛሬም እንደተለመደው የእግዚአብሔርን ቃል አካፍላችኋለሁ። ዛሬ በዚህ ቪዲዮ ላይ የምታገኙት ነገር ምንድነው? ለምንድነው የእግዚአብሔርን ቃል መታዘዝ ያቃተን? መታዘዝ የተሳነን ለምንድነው? ምንድነው ምክንያቶቹ? እናነባለን፣ እንማራለን፣ እንሰበካለን፣ በተለያዩ መንፈሳዊ አገልግሎት ላይ እንሳተፋለን። ብዙ ጊዜ ብዙ ነገር ላይ ኢንቨስት እናደርጋለን። ነገር ግን ቃሉን ወደ መታዘዝ ህይወት ስንመነዝር ወይ ወደ መታዘዝ ህይወት ስናመጣው ብዙዎቻችን ያቅተናል። ብዙዎቻችን ቃሉን እንዳንታዘዝ ብዙ ነገራችን ይያዝብናልና ይህ ቪዲዮ እንዴት አድርገን የእግዚአብሔርን ቃል መታዘዝ እንዳለብንና እነዚህ እንዳንታዘዝ የሚያደርጉንን ነገሮች በዝርዝር አቀርብላችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉኝ። ለዚህ ቪዲዮ አዳዲስ ከሆናችሁ ሳብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረግ አትርሱ። እንደገና የደወሏን ምልክት ንኳት። ስለዚህ ዛሬ የማነሳላችሁ ሐሳብ ለምንድን የእግዚአብሔርን ቃል መታዘዝ የተሳነን? እንግዲህ አሁን በጣም በዚህ ሰዓት ላይ አስቸጋሪውና ዋናው ነገር በህይወታችን ላይ ያነበብነውን፣ የተማርነውን፣ ያጠናነውን የተለያየ መንፈሳዊ ነገር ላይ የወሰድናቸውን የእግዚአብሔር ቃል በግላችን የሚሆን በማህበር የሚሆን በተለያየ ነገር ያገኘነውን ነገር አንታዘዘውም፣ አናደርገውም። ከዚህም የተነሳ ህይወታችን አያድግም። እንደገና የሆነ ቦታ ላይ ስታክ አድርገን እንደቆምን አይነት ነው እንቅስቃሴያችንና ይህን ቪዲዮ ያዘጋጀሁት ህይወታችንን ቆም ብለን ማሰብ እንዳለብን ማየት። ምን ጋር ነው ፖዝ ያደረግኩት? ለምንድነው መታዘዝ ያቃተኝ? ለምንድነው እንደ ድሮ የእግዚአብሔርን ቃል ለማድረግ ለመታዘዝ ምላሽ ለመስጠት ለምንድነው የሰነፍኩት? ምንድነው ችላ እንድል ያደረገኝ? የሚሉትን ነገሮች አሁን ከዚህ በኋላ ባለው ነጥብ እንድታዩት ጠይቃችኋለሁ። እስከ መጨረሻው ተከታተሉኝ። ይሄ የእግዚአብሔርን ቃል አለመታዘዝ ወይም የእግዚአብሔርን ቃል አለማድረግ የብዙዎቻችን የሚያጋጥመን ችግር ነው። የሆነ ሰዓት ላይ በጣም ጥሩ መንፈስ የሆነን ባለንበት ሰዓት ላይ የእግዚአብሔርን ቃል ለመታዘዝ ራሳችንን እናለማምዳለን። የሆነ ሰዓት ላይ ደግሞ ቃሉን ከመታዘዝ ይልቅ ልባችንን ዘግተን የምንቀመጥባቸው ጊዜያት ሁላችንም የሚያጋጥመን ነገር ነው። ግን ይሄ ነገር እየሰፋና እየበዛ ሲመጣ ጥያቄ መጠየቅ አለብን። ምን ሆኛለሁ? ምን ላይ ነው የቆምኩት? ምን እያደረግኩ ነው ብለን መጠየቅ አስፈላጊ ነው። እሺ ብለን የእግዚአብሔርን ነገር ወደ ተግባር እንዳንለውጥ የሚያደርገን ነገር ምንድነው? ኃጢአታዊ ማንነታችን፣ በውስጣችን ያለ ኃጢአታዊ ማንነት የሚባል ነገር አለ። ያ ኃጢአታዊ ማንነታችን ብዙ ጊዜ ከእግዚአብሔር ሕግ ጋር ወይም ከእግዚአብሔር መንፈስ ጋር ስጋችን ተቃራኒው እየሆነ ነው የሚንቀሳቀሰው። ስጋዊ ያነን፣ እንደገና ደግሞ መንፈሳዊ ያነን። በእኛ ውስጥ ሁለት አይነት ኔቸር አለ። ስለዚህ የኃጢአት ማንነት ያለብን ኔቸር አለ፣ እንደገና ደግሞ መንፈሳዊ የሆነ ኔቸር አለ። አሁን ሁለቱም መንፈስና ስጋ ሁሉ ጊዜ እንደተቃረኑ ናቸው። እርስ በርሳቸው ሳይስማሙ የሚኖሩ እኛ ውስጥ ያሉ ነገሮች ናቸውና ለምሳሌ ሮሜ ምዕራፍ 7 ቁጥር 15 እስከ 20 ድረስ ያለው የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም፣ ነገር ግን የምጠላውን ያንን አደርጋለሁ። ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ መሰክራለሁ። እንዲህም ከሆነ ይህንን የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። በእኔ ማለትም ኃጢአተኛ በሆነው ተፈጥሯዊ ውስጥ ምንም በጎ ነገር እንደማይኖር አውቃለሁ። በጎ የሆነውን የማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። የማደርገውን ላደርገው የምፈልገውን በጎ ነገር አይደለም፣ ነገር ግን ለማድረግ የማልፈልገውን ነገር ክፉ ነገር ነው። ላደርገው የምፈልገውን ነገር የማላደርግ ከሆነ ያንን የማላደርገው እኔ ራሴ ሳልሆን የሚያደርገው በእኔ ውስጥ የሚኖር ኃጢአትን ይላል። እንግዲህ የሮሜን መልእክት ስታነቡት ጳውሎስ ከውስጡ ካለው ትግል ጋር ስጋዊ ከሆነው ማንነቱ ጋር በሚያደርገው ትግል ሕጉን ለመፈጸም ይፈልጋል። ግን ሕጉን እንዳይፈጽም የሚከለክለው ደግሞ በውስጡ ያለው አታድርግ የሚለው ስጋዊ ማንነቱ አለ። መልካም የሆነውን ነገር ለማድረግ ፈልጎ ወይም መልካም የሆነውን ነገር ለማድረግ በሚፈልግበት ሰዓት ላይ ውስጡ ያለው ኃጢአተኛዊ ማንነት ወይም የኃጢአት ኔቸሩ ምን ያደርጓል? ክፉ እንዲያደርግ ነው የሚጋብዘው። ስለዚህ መልካምን ለማድረግ እየፈለገ ግን የሚያደርገው ግን ተቃራኒውን ነው። ስለዚህ በስጋና በመንፈሱ መካከል ትግል እንዳለ የምናይበት ክፍል ነው። ስለዚህ ብዙዎቻችን አሁንም የእግዚአብሔርን ቃል ተግባራዊ እንዳናደርግ የእግዚአብሔርን ቃል እንዳንታዘዘው ውስጣችን ውስጥ ያለ ስጋዊ ማንነታችን የሆነ ሳለ ያይልና መንፈሳችንን ዶሚኔት ያደርጓል። ከዚህም የተነሳ ስጋዊያን ነገራችን እንድንፈጽም እንጂ መንፈሳዊ ነገር ላይ እንድናተኩርና መንፈሳዊ ነገር እንድናደርግ አያበረታታንም።
ለዚህ ነው መንፈሳችንን መመገብ፣ መንፈሳችንን ማሳደግ፣ በእግዚአብሔር ቃል መንፈሳችንን ማሳደግ፣ በእግዚአብሔር ቃል ህይወታችንን በየጊዜው በየቀኑ በየዕለቱ መመገብና ወደ መንፈሳዊ ደረጃ ማደግ የሚጠበቅብን ምንድነው? ስጋችንን ኮንትሮል ማድረግ እንችላለን። ያለበለዚያ ስጋችን ብዙ ጊዜ ወደ ምድራዊ ወይም ደግሞ ስጋዊ ወደ ሆነው ነገር ያዘነብልና እግዚአብሔርን ለመታዘዝ ወይም እግዚአብሔርን ቃል ተግባራዊ ለማድረግ ውስጣችን አመፀኛ እንዲሆን ያደርጓል። ስለዚህ መጀመሪያው ነገር ከስጋዊ ወይም ደግሞ የሲንፉል ኔቸር ከሆነው ኃጢአትን እንድንለማመድ ከሚያደርገን ማንነት ራሳችንን ማውጣትና በመንፈስ የሆነውን ህግ በመንፈስ የሚደረገውን ነገር በራሳችን ላይ ኢንቨስት እያደረግን መንፈሳዊ ነገራችን ላይ እያደለብነው መንፈሳዊ ነገራችንን እያበረታን እየሞላንና እያሳደግን በመንፈሳዊ ነገራችን ስንበረታ የእግዚአብሔርን ቃል ለመታዘዝ ኢዚ ይሆናል። ስለዚህ ታግለን ወይም ደግሞ የሆነ ግዴታ እንዳለብን ሳይሆን በመንፈስ የሆነ ምሪትና በመንፈስ የሆነ የመታዘዝ ህይወትን የምናደርግበት መንፈሳችን እየበረታ ሲመጣ ነው። ስለዚህ ኃጢአተኛው ማንነታችን የሆነ ሰዓት ላይ ብቅ ይላል። የሆነ ሰዓት ላይ አለው ስለሚል የእግዚአብሔርን ነገር ከማድረግ ይልቅ ሌሎችን ነገር እንድናደርግ ይገፋፋል። ስለዚህ ኃጢአተኛ ማንነታችን ወይም ደግሞ በስጋዊ ማንነታችን የምናደርጋቸውን ነገር ቆም አድርገን ወደ መንፈሳዊ ነገራችን ህይወታችንን እንድናዘነብል የመጀመሪያው ነገር ያስፈልገናል። ለዚህ ነው ብዙ ጊዜ እግዚአብሔርን ቃል እንዳንታዘዘው እንዳናደርገው ምላሽ እንዳንሰጥ የሚያደርገን ውስጣችን ያለው አታድርግ፣ አትፈጽሙ፣ መንፈስ የሆነውን ነገር አታደርግ፣ የእግዚአብሔር የሆነውን ቃል አትፈጽም፣ የእግዚአብሔር የሆነው ነገር የሚረባ አይደለም፣ የእግዚአብሔር የሆነው ነገር የሚጠቅም አይደለም ብሎ የሚሰብከን የኛ ውስጥ ያለው ሌላ ማንነታችን ከመንፈሳችን ጋር ስለሚቃረን ይህንን ነገር ማሸነፍ ይጠብቅብናል። ፈተና ነው። በህይወታችን ቴምፕቴሽን አለ፣ ፈተና አለ። ይህንን ደግሞ ያዕቆብ መልእክት ምዕራፍ 1 ቁጥር 14 እስከ 15 ያለው ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል፣ ምኞት ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ አሁን ይሄ ምኞት ክፉ ምኞት የሚባል ህይወታችን ውስጥ አለ። ምንመኘው መልካም ምኞት የሚባል ነገር አለ። መልካም ምኞት ማለት ለመንፈስ ህይወታችን ወይም ለአገልግሎታችን ወይም ለተለያየ የህይወታችን መስመር ላይ መልካም የሆኑ ነገሮች እንዲገጥሙና መልካም ነገር በህይወታችን እንዲያልፍ ምንመኛቸው መልካም የሆኑ ነገሮች አሉ። ነገር ግን በዛው ተቃራኒ ክፉ ምኞት የሚባል አለ። ወደ ፈተና የሚወስድን ወደማይሆን ህይወት የሚወስዱን ከእግዚአብሔር ነገር ይልቅ ወደ ዓለማዊ ወደ ስጋዊ ነገሮች ወይም ደግሞ ከመንፈስ ውጭ እንድናደላ ለሚያደርጉን ምኞታችን የምንሳብባቸው ነገሮች አሉ። ይሄ ከሆነ የእግዚአብሔርን ቃል መታዘዝ አንችልም። ምክንያቱም ሁሉ ጊዜ ፎከስ የምናደርገው ምኞታችን ነው። የአይን አምሮታችን፣ የኑሮ ፍላጎታችን፣ በምድራዊ ያለን ስኬታችን፣ የተለያዩ ከምድር ጋር የተገናኙ ነገሮችን ለማድረግ ነው ምኞታችንም ያን ነገር የምናሳካው እና በየቀኑ የምናደርጋቸው ኢንቨስት የምናደርጋቸው ነገሮች ሁሉ ለዛ ለምናሳካው ወይም ደግሞ በምድር ላለው ስጋዊ ለሆነው ነገራችን ለምናሳካው ነገር በዛ ውስጥ ፈተና ውስጥ እንወድቃለን። ፈተና ውስጥ ስንወድቅ በተለያየ ሁኔታ ህይወታችን ከእግዚአብሔር ቃል እየራቀ ይመጣና ብዙ ወደኛ የምንስባቸው ክፉ የሆኑ ምኞቶች ያደሉና የእግዚአብሔርን ቃል እንተዋለን። ስለዚህ አሁን ለምሳሌ በስራ ቦታ ላይ የምንመላለስ ወይም ስራ የምንሰራ ሰዎች በተለያዩ ሁኔታ ህይወታችንን የሚፈትኑ ወይም ደግሞ ህይወታችንን ወደ እግዚአብሔር የሚያቀርቡ ሲሆን ከእግዚአብሔር የሚለዩ ብዙ ፈተናዎች ይመጣል ወደ ህይወታችን። እነሱን እንደ ምኞታችን ስናስተናግዳቸው የእግዚአብሔርን ቃል መታዘዝና ማድረግ እናቆማለን ይዘን ሳለ። ስለዚህ ያችን የምናሳካትን ነገር እስከምንፈጽም ድረስ በዛ ምኞት ስር ቁጥጥር በምኞታችን በክፉ ምኞት ቁጥጥር ስር ተቀምጠን ህይወታችንን እንመራለን። በኋላ ላይ ነው ዞር ብለን ስናስተውል ስንመለስ የሰራናቸው ያደረግናቸው እነዚህ ክፉ ምኞቶች ከእግዚአብሔር እንዳራቁንና ወደማይሆን ህይወት ውስጥ እንደከተቱን የምንረዳው በኋላ ነው። ከወደቅን ከተሳሳተን ፈተና ውስጥ በቃ ያ ከባድ ሰዓት ላይ ስንደርስ ነው ምንነቃው። እስከዛ ድረስ ምንመኛቸው ምንፈልጋቸው ጊዜያዊ ነገርን ስለሚሰጡን ጊዜያዊ ደስታ ስለሚሰጡን የእግዚአብሔርን ቃል እንዳንታዘዝ አይምሯችንን መንፈሳችንን ይከልሉናል። ስለዚህ አይኖቻችን ናቸው እነዚህ ምኞት የሚጋብዙት። በአይናችን የሚገቡ አሉ፣ በጆሮአችን የሚገቡ አሉ፣ ከሰዎች ምንመለከታቸው አሉ። እነዚህ ሁሉ ይይዙንና የእግዚአብሔርን ቃል እንዳንፈጽም በምኞት ሐሳብ ውስጥ ወይም በምኞት ባህር ውስጥ ስንዋልን ረጅም ጊዜ እንፈጃለን። ስለዚህ ሁለተኛው ነገር ፈተና ነው፣ የምኞት ፈተና ነው የእግዚአብሔርን ቃል እንዳንታዘዝ የሚያደርገን። እውቀት ማነስ። ይህንን የሆሴ መጽሐፍ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል፣ እውቀትንም ስለናቃችሁ እኔም ካህናት እንዳትሆኑ ናኳችሁ ይላል እግዚአብሔር። እንግዲህ የሆሴን መጽሐፍ ስታነቡት ይህንን ክፍል የምታዩት ህዝቡ እውቀትን አልፈለገም።
ካህናቱም እውቀትን አልፈለጉም። ነቢያትም የእግዚአብሔርን ሕግ ለማስተማር ፈቃደኞች አልነበሩም። ስለዚህ እውቀትን ከማጣት ወይም እውቀትን ከመፈለግ ይልቅ ሌላ ነገር ወደ ሌላ ነገሮች ራሳቸውን ስላዘነበሩ እግዚአብሔር ሊያስተላልፍና እግዚአብሔር ሊያደርገው የነበረውን የሕጉን ስርዓትና የሕጉን ሁኔታ እነዚህ ሰዎች ሳይፈጽሙ ቀርቷል። ምክንያቱም አስቀድመው የሕጉን ሁኔታ አላወቁትም ነበር። ካህናቶችም ለሕዝቡ አላስተማሩ፣ ነቢያቶችም ለሕዝቡ አላስተማሩ። ታውቃላችሁ አይደለ? በብሉይ ኪዳን ካህናትና ነቢያቶች ከፍተኛ አስተማሪዎች ናቸው። ሕጉን የሚያስተምሩ ናቸው። ስርዓቱን የሚያስተምሩ ናቸው ለእስራኤል ሕዝብ። ሁለቱ ካህናትና ነቢያት ከዚህ እውቀት ሲጓደሉ ሕዝቡ ባዶ ይሆናል፣ እውቀት የለሽ ይሆናሉ። ስለዚህ የእግዚአብሔርን ሕግ መፈጸም አይችሉም፣ መታዘዝ አይችሉም። አመፀኞች ናቸው። ከእግዚአብሔር ይልቅ ሌሎች ጣዖታት እንዲያመልኩ ራሳቸውን የሚያዘጋጁበት ጊዜ ምንድነው? ከሕጉ ዞር ሲሉ ነው። ከእግዚአብሔር ቃል ዞር ሲሉ ብዙ ጊዜ ይሄን አይነት ህይወት ይወጣሉ፣ ወይም እግዚአብሔርን ያለመታዘዝ ህይወት ውስጥ ይገባሉ እና ሁልጊዜ እግዚአብሔር ሲመልሳቸው ሲያድሳቸው ወደ ሕጉ፣ ወደ ስርዓቱ፣ ወደ እግዚአብሔር አሰራር ነው የሚመልሳቸው። ስለዚህ ካህናቶቹም አላስተማሩም፣ ነቢያቶቹም ሕዝቡን አላስተማሩም። ከዚህም የተነሳ ሕዝቡ እውቀት ከማጣት ጠፍቷል። ዛሬም ብዙዎች ሰዎች ከቤተ ክርስቲያን፣ ከአገልግሎት፣ ከተለያየ ሁኔታ የእግዚአብሔርን ቃል እንዳያደርጉት፣ ተግባራዊ እንዳያደርጉት፣ እንዳይፈጽሙት ምንድን ነው የሚያስቸግራቸው? ከእግዚአብሔር ቃል ራሳቸውን ያገላሉ። ቢዚ በሆነ ህይወት ውስጥ አሁን ያለንበት ዓለም ቢዚ ነው የሚያደርገን። ሁላችንንም በተለያየ ኑሮ ያስሮጠናል። ብዙ ትምህርቶች፣ የተለያዩ ነገሮች፣ የምናደርጋቸው ነገሮች ሁሉ ህይወታችንን እንደዚህ ውስብስብ አድርገውብን ለእግዚአብሔር የምንሰጠውን ሰዓትና ለእግዚአብሔር የምናቀርባቸውን ነገሮች ስጠን የራሳችን በሆነው ነገር ላይ ስለምንጠመድ የእግዚአብሔር ቃል እውቀት ስለሌለን መታዘዝ አንችልም። ያላነበብነውን ያላጠናነውን ወደኛ ህይወት ውስጥ ያልተመገብነውን ነገር ወደ ውጭ ለማውጣት ከኛ አንችልም። ምክንያቱም ቅድም እንዳነሳውላችሁ ፈተናዎቹም የሚመጡበት እውቀት ከማጣት የተነሳ እንዴት አድርገን ነው ማሸነፍ የምንችለው? የእግዚአብሔር ቃል ህይወታችን ውስጥ ከሌለ፣ አይምሯችን ውስጥ ካልተቀመጠ፣ መንፈሳችን ውስጥ ካልሞላ የእግዚአብሔርን ቃል መታዘዝ ማድረግም አንችልም። ምክንያቱም እውቀት አልባ ሆነናል። ብዙዎቻችን ያወቀን ይመስለናል። ማለት የተወሰነች ምዕራፍ፣ የተወሰነች ሀሳብ፣ የተወሰነች ነገር እናውቃለን። ወይም ከድሮ ጀምሮ የሰማናት ያየናትን ነገር ይዘናት እንደ ምን ልበላችሁ እንደ ትንሽ ነገር አስቀምጠናት እሷን ብቻ ነው የምንመላለስ፣ በእሷ ብቻ ነው የምናወራው፣ በእሷ ብቻ ነው የምንመላለሰው። ነገር ግን የእግዚአብሔር ቃል ሀብታም ነው። ብዙዎቻችንን የእውቀት ባለጠጎች ያደርገናል። ስለዚህ የእውቀት የጥበብ መዝገብ በክርስቶስ ውስጥ አለ። በክርስቶስ ውስጥ ያለውን የጥበብና የእውቀት መዝገብ ህይወታችን ውስጥ ካላመጣ ነው፣ ካላነበብን፣ ካላጠናን፣ እውቀትን ከእግዚአብሔር ዘንድ ካላመጣን፣ በመንፈስ ቅዱስ ካልተማረን፣ የመንፈስ ቅዱስ የህይወት ቃል እኛን ካልመራን የእግዚአብሔርን ቃል መታዘዝ አንችልም። ስለዚህ እንዴት ነው መታዘዝ ያለብን ብለን ማሰብ ከጀመርን የእግዚአብሔርን ቃል ማጥናትና ማንበብ ግዴታችን ነው። እውቀት እናገኛለን። እውቀት ስናገኝ እግዚአብሔርን እንዴት ደስ ማሰኘት እንዳለብን እናውቃለን። እንዴት መታዘዝ እንዳለብን እናውቃለን። ስለዚህ አይምሯችን ውስጥ በተለያየ ሁኔታ ስንንቀሳቀስ ለተለያየ ነገራችን የእግዚአብሔር ቃል ከውስጣችን ይወጣል። ስለዚህ እግዚአብሔርን ለመታዘዝ አቅም እናገኛለን በእውቀት ስንመላለስ። ስለዚህ የእግዚአብሔርን ቃል እንዳናደርግ ወይም እንዳንታዘዘው የተሳነብን ሶስተኛው ምክንያት ምንድን ነው? ላክ ኦፍ ኖሌጅ፣ እውቀት ማነስ፣ እውቀት አልበኝነት፣ የእውቀት ባዶነት በእኛ ህይወት ስላለ ነው። ስለዚህ ወደዚህ መመለስ ይጠበቅብናል። ደካማ እምነት ነው። ይህንን የምናገኘው ማቴዎስ ምዕራፍ 4 ከ30 እስከ 31 ላይ ነገር ግን የንፋሱን ኃይል ባየ ጊዜ ፈራ፣ መስመጥም ሲጀምር ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ትጠራጠራለህ አለው። እንግዲህ ይህንን በጣም ብዙዎቻችን የምናውቀው ክፍል ነው። የጴጥሮስ ኢየሱስን በተመለከተ ሰዓት ላይ እንደ ኢየሱስ በኋላ መራመድ ፈልጎ ኢየሱስ እንዲጠራው ካደረገ በኋላ እየመጣ እያለ ሲመለከት የነፋሱን ኃይል የሆነ ኃይል በተመለከተ ሰዓት ላይ ፈራ፣ እንግዲህ ሰጠመ። ግን ኮዙ ምንድነው? የእምነት ማነስ ነው። እንደመጣበት እርምጃና እንደመጣበት ፍጥነት ቢመጣ ኖሮ እና ወዳለው ጌታ ይደርስ ነበር። ምክንያቱም የጠራው እሱ ነው። ጥራኝም ያለው ጴጥሮስ ኢየሱስን ነው። ስለዚህ በኢየሱስ ላይ ያለው እምነት ጠንካራ ቢሆን ኖሮ እስከ መጨረሻው ድረስ ተራምዶ ኢየሱስ ጋር ይደርስ ነበር። መሀል ላይ ሲደርስ ግን ያየው ሁኔታዎቹ የተፈጠሩት ሁኔታዎቹ ግን እምነት አልባ እንዲያደርገው ወይም እምነቱ እንዲያንስ አስችሎታል። ኢየሱስ ጎበዝ፣ በርታ፣ አይዞህ፣ አንተ ጠንካራ እምነት አለ ምናምን አይደለም ያለው፣ ስለምን እምነት ጎደለን ያለው። ስለዚህ እምነት ጥርጣሬ ካለ፣ በእምነታችን ላይ የምንጠራጠረው ነገር ካለ እስቲልም አሁን የእግዚአብሔርን ነገር የእግዚአብሔርን ቃል በሕይወታችን ላይ የምንጠራጠር ከሆነ እያንዳንዱን የእግዚአብሔርን ቃል ለመፈጸም ስናመጣው ጥርጣሬ ውስጥ የምንገባ ከሆነ ይሄ ምንድነው? ያነሰ እምነት ውስጥ ነን ያለ ነው።
ያነሰ እምነቱ ስንንቀሳቀስ ምንድነው የሚፈጠረው? እግዚአብሔርን ለመታዘዝ አንመችም። ምክንያቱም እግዚአብሔርን ደስ ማሰኘት የሚቻለው በእምነት ነው። እግዚአብሔርን ደስ ማሰኘት የምንችለው በእምነታችን እስከሆነ ድረስ እምነታችን ሙሉ መሆን አለበት። ጎዶሎ እምነት የሚባል ነገር የለም። ጀምራችሁ እስከ መጨረሻው ድረስ በእምነት መፈጸም አለባችሁ እንጂ መሀል ላይ በሚፈጠሩት ሁኔታዎች ሁሉ ይሄ ነገር እያላችሁ መስመጥ ከጀመራችሁ እምነታችሁ ጎሏል። ስለዚህ የእግዚአብሔርን ቃል እንዳታደርጉ እንዳትታዘዙ የሚያደርጋችሁ ነገር ምንድነው? የእምነት ማነስ ነው። ስለዚህ አሁን ብዙዎቻችን የእግዚአብሔርን ቃል ከማመን ይልቅ ጥርጣሬ ውስጥ ገብተናል። አንዳንዶቻችን በፍልስፍና ተይዘን ወይም ሳይኮሎጂ ነገር ውስጥ ገብተን የእግዚአብሔር ቃል የሆነ ጊዜ የተፈጸመ ነው፣ በሆነ ጊዜ የተፈጸመ ታሪኮች ናቸው እና አሁን እነዚህ ነገሮች አይሰሩም ብለው የሚያምኑ ብዙ ክርስቲያኖች አሉ። የሆነ ሰዓሊ ተፈጽሟል፣ እነዚህ ተአምራቶቹ ድንቆቹ ምናምን ለወንጌል ምስክርነት እግዚአብሔር አድርጓቸዋል፣ አሁን ግን ኤግዚስት አያደርጉም ብለው የሚያምኑ ሰዎች አሉ። ይሄ በጣም ከባድ የሆነ የስህተት ትምህርት ነው። ነገር ግን የእግዚአብሔር ቃል እንዳስተማረውና እንደነገረን ዛሬም ይሰራል። የሚሰራ ቃል ነው። በህይወታችን ያንን ቃል አምነን ስናደርገውና ስንፈጽመው እግዚአብሔር በህይወታችን ላይ ይንቀሳቀሳል። ታዛዦች የምንባለው በእምነት ስናደርግ ነው። ስለዚህ እግዚአብሔር ቃል በህይወታችን ላይ በእምነት ሙሉ ሆነን ሳንጠራጠረው አድርጎ የሚለንን የእግዚአብሔርን ቃል ጥርጣሬ ሳይገጥመን ስንታዘዘው ህይወታችን ላይ ብዙ ለውጥ ማምጣት ይችላል። ስለዚህ የማንታዘዝበት የማናደርግበት ምክንያት ምንድን ነው? በጣም አናሳ የሆነ እምነት ስላለን ነው። ስለዚህ ወደዚህ መመለስ አለብን። የራስ ትምክህት ወይም ደግሞ የራስ ትዕቢተኝነት፣ በራስ መመካት፣ ትዕቢተኞች መሆን ይህንን ምሳሌ ምዕራፍ 16 ቁጥር 18 ላይ ትዕቢት ጥፋትን የእብሪትን መንፈስ ውድቀትን ትቀድማለች ይላል። ስለዚህ በትዕቢት የምንመላለስ ከሆነ ትዕቢተኞች ከሆነን እኔ አውቃለሁ፣ ያው ትዕቢት ታውቃላችሁ አይደለ? እኔ አውቃለሁ ከኔ በላይ ሌላ ሰው የለም፣ እኔ በቂ ነኝ የሚል እና ደግሞ ራሱን ከፍ ከፍ የሚያደርግና ከተባለው ከእግዚአብሔር ቃል በላይ ራሱን ለመሆን የሚሞክር ሰው ትዕቢተኛ ነው። ያው ሰይጣን ውድቀት ነው አይደል? ከእግዚአብሔር በላይ ከፍ ላለሁ ብሎ ሲያስብ እግዚአብሔር ጣለው። እንግዲህ ከስፍራውና ከነበረበት ፖዚሽን እግዚአብሔር ገላገለው። ዛሬም ብዙ ሰዎች ምናልባት ትምህርት ቲዮሎጂ ተምረው ሊሆን ይችላል፣ የተለያዩ መንፈሳዊ ነገሮች ላይ አሳልፈው ሊሆን ይችላል፣ ምናልባት ዶክተር ተብለው ሊሆን ይችላል፣ ፕሮፌሰር ተብለው ሊሆን ይችላል፣ በስነ መለኮት የተለያየ ነገር ሰርተዋል ሊባሉ ይችላሉ። እስቲልም ኖርማል ማህበር ላይ ያለው ሰው ሳይማርም ነገር ግን በተገለጠለት በዛች ውስን መገለጥ ውስጥ እየተመላለሰ ልቡን አኮፍሶ ይበቃኛል በዚህ እኖራለሁ የሚሉ ሰዎች ሁሉ የእግዚአብሔርን ቃል አይታዘዙትም። ምክንያቱም እነሱ ከእግዚአብሔር በላይ ናቸው ነው። አናሳ የሆኑትን ትእዛዞች አይፈጽሟቸውም። ከበድ ያሉትንም ትእዛዞች ለመፈጸም ትግል ውስጥ ይገባሉ። ምክንያቱም ነገሮችን ካልኩሌት የሚያደርጉት በምክንያታዊ ነው። በሎጂክ መርህ ነው የሚንቀሳቀሱት። ይሆናል አይሆንም፣ ይፈጸማል አይፈጸምም፣ ተፈጽሟል አልተፈጸመም አላ ምክንያታዊ በሆነ እንቅስቃሴ ስለሚገቡ ነገሮችን ከመፈጸም ይልቅ በራስ ትምክህትና በራስ እውቀት ውስጥ በመመላለስ ይሄ ነገር የተጻፈው ለአይሁዳዊ ነው፣ ይሄ ለግሪኮች ነው፣ ለኔ የተጻፈችው ይህች ናት የሚል መንፈስ ውስጥ ገብተው ብዙ ሰዎች ይመላለሳሉ። ነገር ግን ይህንን የእግዚአብሔርን ቃል እንዳንታዘዝ ልባችንን ደንዳና አድርጎ ትዕቢተኞች አድርገውን ከእግዚአብሔር በላይ እንድንንቀሳቀስ የሚያደርገን ከባድ ነገር ስለሆነ የእግዚአብሔርን ቃል መታዘዝ አንችልም። ምክንያቱም የእግዚአብሔርን ቃል ሊታዘዙ የሚችሉት አላዋቂዎች ወይም ደግሞ ተራው ማህበር ውስጥ ያሉ ኖርማል ላይፍ የሚመላለሱ ሰዎች ናቸው። እኛ ግን በቅተናል፣ ለዚህ ነገር ብቁ ነን የሚሉ ሰዎች ከእግዚአብሔር ጋር ያላቸው ግንኙነት ከባድ ነው። ምክንያቱም እነሱ ላይ የደረሰውና እነሱ ላይ የተፈጸመው ነገር እኩል አድርጓቸዋል። የእውቀት ደረጃቸው ከእግዚአብሔር ነገር ጋር እኩል ስላደረጋቸው ለመታዘዝ ይከብዳቸዋል እና በትዕቢት መመላለስ ይበቃኛል በሚል በቅቶኛል፣ ደርሻለሁ፣ በቅቻለሁ፣ ከዚህ በኋላ አያስፈልገኝ የሚል ህይወቱ ስንመላለስ የትዕቢት ህይወት እየገባን ስለምንመጣ የእግዚአብሔርን ቃል መታዘዝ አንችልም። ስለዚህ ከባዱ ደረጃ ነው። ምንድነው የምንመለከተው? የዓለም ተጽዕኖ፣ በዓለም ውስጥ ያለው ተጽዕኖ የእግዚአብሔርን ቃል እንዳንታዘዝ ያደርገናል። ለምሳሌ አንደኛ ዮሐንስ ምዕራፍ 2 15-17 ላይ ዓለምን ወይም በዓለም ያለው ማንኛውም ነገር አትውደዱ፣ ማንም ዓለምን ቢወድ ያ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፍቃድ የሚፈጽም ግን ለዘላለም ይኖራል ይላል። ስለዚህ በዓለምና በዓለም ውስጥ ያለው ማንኛውም ነገር አትውደዱ ይላል። አሁን ስፔሲፊክ አድርጎታል። ይሄን አሁን እዚህ ጋር ግልጽ የሆነ ነገር ተቀምጦልናል።
ዓለም ውስጥ ያለውና በዓለም ውስጥ ያሉት እነዚህ ነገሮችን አትውደዱ ነው ያለው እንጂ በዓለም ውስጥ እየኖርን የሚያስፈልገንንና የሚረባንን ነገር እግዚአብሔር ዓለምን ፈጥሯል። በዓለም ውስጥ ያሉት ነገሮች ሁሉ እግዚአብሔር የፈጠራቸው ናቸው። እግዚአብሔር የፈጠረው ነገር ሁሉ ቅዱስ ነው። እግዚአብሔር መልካም ብሎ የፈጠረው ነው። እንግዲህ ከኃጢአት የተነሳ ኮራፕት ያደረጉ ነገሮች አሉ። ነገር ግን እግዚአብሔር የፈጠራቸው ያደረጋቸው ለሰው ልጆች የሚጠቅሙ ነገሮች ሁሉ መልካም ናቸው። ነገር ግን በዓለም ውስጥ ያሉት ግን እነዚህ አሁን የተጠቀሱት የስጋ ምኞት፣ የአይን አምሮት፣ የኑሮ ትምክህት እንጂ የኑሮ ትምክህት እነዚህ አሁን ምኞት ናቸው። እነዚህ ቅድም ካነሳሁት ጋር ተያያዥነት አላቸው። ግን ከዓለም የሚመጡብን የእግዚአብሔርን ነገር እንዳንታዘዝ፣ ቃሉን እንዳንታዘዝ በስጋ ምኞት እንወሰዳለን፣ በአይን አምሮት እንወሰዳለን፣ በኑሮ ትምክህት እንወሰዳለን። እነዚህ ነገሮችን ስንፈጽም ስናደርግ የእግዚአብሔርን ቃል ኢግኖር እያደረግ ነው፣ እየገፋ ነው የምንመጣባቸው ነገሮች ናቸው። ምክንያቱም አሁን ይህንን ቃል ራሱ ለመታዘዝ ከባድ ነው። በኑሯችሁ አትመኩ። የኑሮ ትምክህት የሚባል ነገር አለ። የስጋ አምሮት የሚባል አለ። የገንዘብ የተለያዩ ነገሮች በህይወታችን አሉ። ያንን ነገር ስናሳድድ ለዛ ነገር ህይወታችንን ኢንቨስት እያደረግን ያንን ነገር እየከመርን እየመጣን ስንመጣ ለቃሉ መታዘዝ ቦታ እናጣለን። ምክንያቱም እነዚህ ነገሮች ከዓለም የመጡ እኛ ላይ ተጽዕኖ የሚያመጡብን ነገሮች ስላሉ ከዓለምም እየመጡ እኛን ኮንትሮል ለማድረግ የሚሞክሩ ነገሮች ስለሆኑ የእግዚአብሔርን ነገር እንዳንታዘዝ፣ ቃሉን እንዳንታዘዝ ከእግዚአብሔር ዘንድ አርቀውን ረጅም መንገድ እንድንጓዝ የሚያደርጉ ነገሮች ናቸው። ስለዚህ በዓለም ውስጥ ያለው ተጽዕኖ የእግዚአብሔርን ነገር እንዳናደርግ ያደርገናል። ለምሳሌ ብዙ ሰው ለኑሮ ሲሮጥ፣ ኑሮ ማለት ያው ገንዘብ ያገኛል፣ ይሰራል፣ ይለፋል፣ ቤት ይመሰርታል፣ ቤት ይሰራል፣ መኪናም ሊገዛ ይችላል። የተለያዩ ማቴሪያሎች፣ ቁስ ነገሮች በቤቱ ለማሟላት ትዳር ሊመሰርት ይችላል። ቤተሰብ ብዙ ነገሮች በህይወቱ እንዲመጡ ይፈልጋሉ። ይህንን ለማድረግ በሚሮጥበት ሰዓት ላይ በእያንዳንዱ የህይወቱ መስመሮች ላይ የሚመጡ ኢንቫይት የሚያደርጉት ከዓለም የሚመጡ ለዚህ ለሚፈልገው ስኬት ለሚፈልገው ነገር የሚያቀርቡለት ነገር አለ። ስለዚህ እንደ እግዚአብሔር ቃል ታዞ የሚመጣ ከሆነ መሀል ላይ ግን የሚመጡት ነገሮች የእግዚአብሔርን ቃል እንዲያደርግ ሳይሆን እንዳያደርግ ነው የሚያስጨንቁት። ለምሳሌ ሾርት ከት እንዲጠቀም ያደርገዋል። ሰውየው በሾርት ከት ተጠቅሞ ስኬታማ እንዲሆን እንዲበለጽግ ወይም የተለያየ ነገር ውስጥ ገብቶ ያንን የሚፈልጋቸውን ነገር እንዲያመጣ ዓለም አጭር መንገድ ታዘጋጅለታለች። የእግዚአብሔር ቃል የሚያዘውን ነገር ለጊዜያዊ ጥቅም ብሎ ይህንን ነገር ያደርግና በኋላ ላይ ያንን ነገር ያሳካል። ነገር ግን ህይወቱ በጸጸትና በመከራ ይሞላል። ለምን አደረግኩት በሚል ሲመለከተው ያደረገውን የሰራው ነገር ሲመለከት ሮንግ በሆነ መንገድ ነው ያደረገውና ጸጸት ውስጥ ይገባል። ስለዚህ መጀመሪያ እግዚአብሔርን ቃል ቢታዘዝ፣ እግዚአብሔርን ቃል ቢያደርግ ኖሮ እግዚአብሔር በሚያመጣው መንገድ ሁሉ ስኬትን ይሰጠዋል። እግዚአብሔር ማንንም ሰው አያሳፈርም። እግዚአብሔር ለሁላችንም የሚያስፈልገንን፣ የሚጠቅመን፣ የሚረባንን እያንዳንዱን በህይወታችን መንገድ ያስቀምጥልናል። ነገር ግን ዓለም የምትጋብዘን ዓለም የምታመጣልን ነገር ሾርት ከት ነው። ያን ነገር ሰዎች ሲጠቀሙ የእግዚአብሔርን ቃል መታዘዝ አይችሉም። ለዚህ ነው ብዙ ጊዜ እግዚአብሔርን ቃል ለማድረግ ጭንቅ የሚሆንብን። ምንድነው? ኦልሬዲ በዓለም ምኞት ውስጥ ባለው ነገር ተስበን ወድቀናል። ስለዚህ መመለስ ይጠበቅብናል ወደ ትክክለኛው ቦታችን። ስፒሪቹዋል የሆነ ዋርፌር አለ ማለት መንፈሳዊ ውጊያ አለ። ይሄ ሰው ማወቅ አለበት። ሁላችንም የእግዚአብሔርን ቃል እንዳንታዘዝ ታውቃላችሁ አይደል? የዘሩን ምሳሌ ሲነገር ጠላት መጥቶ እንደለቀመበት እናገኛለን። አንዱ ፓርት ላይ ያው የሾኩ ምናምንም ያለው ውጣ ውረድን ቢያንቀው መከራው ምናምን ቢያንቀው፣ ግን እዛ ክፍል ውስጥ የምናገኘው ምንድነው? የሚለቅሙ ወፎች አሉ። የተዘራውን ቃል ከአይምሯችን ይወስዱታል በተለያየ ሁኔታ። እስቲ አሁን ቆም ብላችሁ አስቡ። እሑድ የተሰበክነውን ስብከት ምን ያህላችን አስታውሰን ድጋሚ ያንን ነገር አሰላስለነው ተግባራዊ ለማድረግ ምን ሞክረው? ሰኞ ሲመጣ እንረሳዋለን። የሚቀጥለው ወር ላይ ነው አንዳንድ ጊዜ ትዝ የሚለን። አንዳንድ ጊዜ መልሰን ቪዲዮዎችን ካየን ኦዲዮን ከሰማን ኖት ከያዝን ምናምን እግዚአብሔር እንደዚህ ተናገረኝ፣ እንዴት መታዘዝ እንዳለብኝ ከዚህ ቃል እግዚአብሔር አስተማረኝ፣ መንፈሳዊ ሕይወት እንዴት ነው ማስተካከል ያለብኝ፣ እንዴት ነው መመራት ያለብኝ የሚለውን ነገር የምናገኘው ቀስ ብለን ደጋግመን ስናጠነው ደጋግመን ስናየው የተሰበክነውን የተማርነውን ትምህርት ተግባራዊ ለማድረግ የምንታዘዝበትን አቅም እናገኛለን። ግን ብዙዎቻችን ስብከት ከተሰበክን ወይም ትምህርት ከተማርን በኋላ ኢንጆይ እናደርጋለን፣ እንደሰታለን። የሚገርም ስብከት የሚገርም ትምህርት እንልና በማግስቱ ምን እንደተካሄደ እንኳን እስከማናስታውስ ድረስ ሌላ ዓለም ውስጥ ገብተን እንገኛለን። ይሄ የሆነው ምክንያት አንዱ ራሱን የቻለ የአእምሮ ፕሮሰሳችንን አለማወቃችን ነው። አእምሯችን ሲደጋገምለት ነው ነገሮችን የሚይዘው። ነገር ግን ጠላት ያንን የተሰበክነውን የተማርነውን ቃል እንዳናስተውለው እንዳንረዳው ከውስጣችን በተለያዩ ምክንያት ይወስድብናል። ወይ ነገር ይከትብናል፣
ወይ ግጭት ውስጥ እንድንገባ ያደርገናል። ወይም ያንን ቃል እንዳናስበው በተለያዩ ሶሻል ሚዲያ ውስጥ ይከተንና እኛን እዛ ውስጥ እንድንገኝ ያደርገናል። ወይም ደግሞ ያንን ነገር ያስረሳንና አዲስ ነገር ውስጥ ከቶ የተነገረንና የተባለው ነገር ከአይምሮችን እስከሚጠፋ ድረስ እስከማናስታውሱ ድረስ በሌላ ነገሮች ውስጥ ቢዚ ያደርገናል። ስለዚህ ተሸውደን የሚቀጥለው ሰዓት ደካሞች፣ አቅመ ቢሶች ሆነን እንቀሳቀሳለን። ስለዚህ ዛሬ እግዚአብሔር የጠላታችንን ማሰራር ያሳየናል። የእግዚአብሔርን ቃል ስናነብ፣ የእግዚአብሔርን ቃል ስንታዘዙ፣ ስናየው፣ ስናሰላስለው ያንን ቃል ህይወታችን ላይ ተግባራዊ ለማድረግ ራሳችን ስናለማመድ ጠላት እንዴት እንደሚንቀሳቀስ ህይወታችን እንዴት መጥቶ ከኛ ውስጥ እንዴት እንደሚወስደው አይኖቻችን ግልጽ ይሆኑልናል። ስለዚህ የማሸነፍ አቅም የምናገኘው ውጊያ እንዳለብንም ስናስብ ነው። ስለዚህ እግዚአብሔርን ቃል እንዳንታዘዘው እንዳናደርገው ጠላት በዙሪያችን እየዞረ እየተሽከረከረ እንዳንበሳ ዙሪያችን ላይ ያለው። ስለዚህ ከጠላት ውጊያ ውጭ አይደለም። ሁላችንም በየአቅማችን የሚሰማራብን ሰልፍ አለብን። ዋናው ደግሞ የእግዚአብሔርን ቃል ተግባራዊ እንዳናደርገው የሚመጡብን የተለያዩ የሰይጣን ውጊያዎች አሉ። እነዚህ የእግዚአብሔርን ቃል እንዳንታዘዛቸው ብዙ ጊዜ እንደዚህ አይነት ህይወት ውስጥ እንድንገባ እንችላለን። ስለዚህ መጽሐፍ ቅዱስ በጣም ብዙ ሰዎች በዚህ ምክንያት ቻሌንጅ ሆኗል። ዳዊትን ብትመለከቱት እግዚአብሔር እንዳትቆጥር ያለውን ህዝብ እግዚአብሔር ያወጣውን ህዝብ ዳዊት ሊቆጥር ያነሳሰውና ውስጡ ላይ ያንን መንፈስ የከተተበት ማነው? ክፉ ነው። ስለዚህ ያ ምን አመጣበት? በዚህን ያህል ሰራዊት ይህን ያህል እንትን ይህን ያህል ብሎ ትምክተኛ እንዲሆንና ያደራጀው ሰራዊትና ያደራጀው ህዝብ ምን ያህል ለሱ ትምክት እንደሚያመጣል ስለተገነዘበ ነው ዳዊት በኋላ ላይ ከእግዚአብሔር ጋር ጥል ውስጥ የገባው። ሴጣንም ያንን የገተተበት ምንድነው? ከእግዚአብሔር ጋር ለማጣላት ነው። ዛሬም እንደዚህ ነው የሚያደርገን፣ ከእግዚአብሔር ጋር እንድንጣላ፣ ከእግዚአብሔር ጋር የሆነ ነገር ውስጥ ገብተን እግዚአብሔር እንድናሳዝነውና ከእግዚአብሔር ፓዝ ውስጥ ወጥተን ወደማይሆነው መንገድ ውስጥ የምንገባው ቃሉን ከኛ ውስጥ ይወስደዋል። ሌላ ቃል ይከትብናል፣ ሌላ መንፈስ፣ ሌላ የሆነ አስተሳሰብ ይከትብናል። ስለዚህ ያንን አስተሳሰብ ያንን ነገር ሳንታዘዝ እንቀርና በዚህኛው አስተሳሰብ ስንሄድ የእግዚአብሔርን ቃል ሳንታዘዝ እንቀራለን። በደንብ ከሰማችሁ እስከ መጨረሻው ድረስ ከተከታተላችሁ ይህንን ቃል ሪቨርስ ማድረግ ነው። አሁን ተግባራዊ ስናደርገው እነዚህ ነገሮች ስናሸንፋቸው፣ እነዚህ ነገሮች ስናውቃቸው የእግዚአብሔርን ቃል ለመታዘዝ በጣም ቀላል ይሆንልናል። ስለዚህ በየቀኑ በየሳምንቱ በየዓመታችን አዳዲስ ነገሮች በህይወታችን ላይ እያየን እንመጣለን። ስለዚህ ቤቱን በአለት ላይ የመሰረተው በአለት ላይ ያነጸውን ሰውዬ እንመስላለን። ንፋስም ወጀብም ጎርፍም ቢመጣ ኦልሬዲ መሰረቱ በእግዚአብሔር ቃል ላይ በመታዘዝ ህይወቱ ስለሆነ ይህንን ቃል ሰምቶ ነው የሚለው። ኢየሱስ ያንን ካስተማረ ከነገረ ብዙ ካላቸው በኋላ እንግዲህ አንደኛው በአሸዋ ላይ መሰረተ፣ አንደኛው በአለት ላይ መሰረተ ይላል። ስለዚህ ቃሌን ሰምቶ የሚያደርገው ይህንን ሰው ይመስላል ነው ያለው። ስለዚህ የእግዚአብሔርን ቃል ሰምተን ከታዘዝን አለት ላይ እንደመሰረተን የእግዚአብሔር ቃል ያሳስበናል። ስለዚህ ቃሎች በእናንተ ውስጥ ቢኖሩ ይላል። ስለዚህ አሁን የእግዚአብሔር ቃል በእኛ ውስጥ ብንሆን የኢየሱስ ደቀ መዝሙርና አርነት እንደወጣ ያም ደግሞ በህይወታችን መታዘዝን ህይወት እንደሚያመጣልን ጌታ ኢየሱስ በጣም ብዙ ጊዜ ተናግሯል። ፈሪሳውያን ችግራቸው የእግዚአብሔርን ቃል አለመታዘዛቸው ነው። ኢየሱስ ደግሞ የሚናገረው ደግሞ እንዲታዘዙና ወደዚህ ህይወት መጥተው የእግዚአብሔርን በረከት እንዲካፈሉ ነው። የእግዚአብሔርን ቃል ስንታዘዝ፣ የእግዚአብሔርን ቃል ስናደርግ በረከት አለው። ዋናው እሱ ነገር ነው። የእግዚአብሔርን ቃል መታዘዝ በረከት ውስጥ እንድንገባ የሚያደርገን መንገድ ነው። አመፀኞች ከሆንን እርግማን ውስጥ ነው የምንገባው፣ የማይሆን ህይወት ውስጥ ነው የምንገባው። ምክንያቱም እግዚአብሔር በቃል ውስጥ በረከትን አዟል፣ በመታዘዝ ውስጥ በረከትን አዟል። ህይወታችን የሚለመልመው፣ አይምሯችን የሚሰፋው፣ መንፈሳችን የሚሰፋው፣ ጥልቅ ነገር ማወቅ የምንችለው፣ በመንፈስ መመራት የምንችለው፣ ለአገልግሎት ብቁ መሆን የምንችለው የተለያዩ ነገሮች ስናደርግ የእግዚአብሔር ቃል እንደሚለን ስንታዘዝ ብዙ ፍሬ እናፈራለን። ውስጣችንም ውጫችንም በእግዚአብሔር ነገር እየተሞላ ይመጣል። ስለዚህ የጌታ ኢየሱስ ማደሪያ የአብም ማደሪያ በእኛ ውስጥ የሚኖረው የቃሉ ጉልበተኛ ውስጥ መታዘዝ ሲያገኝ ነው። ስለዚህ ዛሬ እዚህ ቪዲዮ የምነግራችሁ የእግዚአብሔርን ቃል እንዳናደርግ፣ እንዳንፈጽሙ፣ እንዳንታዘዘው የተሳነን ያቃተን ምክንያቶች እነዚህ ናቸው። እነዚህ ነገሮች ቀይረን ወደ ትክክለኛው ነገር ስንመጣ በእግዚአብሔር ቃል ሙላት ውስጥ እንመላለሳለን። የመታዘዝ ህይወት እሺ ማለት ጌታን ደስ ማሰኘት የምንችልበትን እናገኛለን። ይሄ ዴሊ የሚደረግ ነገር ነው። ውዱ ደም እየመጣ እየሰማን የምንሄደው ሳይሆን ዛሬ የሚያነበብናትን አንዷን ምዕራፍ ወይም አንዷን ክፍል የተረዳንበት ያወቅናትን ነገር ጌታ ሆይ ከዚህ ምን ልታዘዝ፣ ምንድነው የምታዘኝ፣ ምን ላደርግ ልትወዳለህ የሚለውን ነገር ስንጠይቅ እግዚአብሔር በቃሉ አማካኝነት የሚታዘዙት ልጆች ላይ በሚታዘዙት ልጆች ላይ በረከቱንና ቸርነቱን መልካምነቱን እጥፍ እያየን የምንመጣበት መንገድ ነው። ስለዚህ ብዙዎች እግዚአብሔርን ያስደሰቱት በመጽሐፍ ቅዱስ ላይ
በብሉይ ኪዳንም በአዲስ ኪዳን ውስጥ የምንመለከታቸው ሰዎች እሺ ብለው ሄደው ያደረጉት ናቸው። ወይም ደግሞ እየታገሉ በቃ ያንን ነገር ለመፈጸም ያንን ነገር ለማድረግ ታግለው ግን መጨረሻ ላይ ግን ቦታው ላይ ሄደው አድርገው የተመለሱ ሰዎች ከእግዚአብሔር ጋር ብዙ የሆነ ግንኙነት አድርገዋል። ቢያቅተንም ቢደክመንም ቢያስቸግረንም ከባድ ቢመስለንም ግን አድርገነው ስንገኝ ግን እጥፍ የሆነ የእግዚአብሔር ክብር ህይወታችንን ያገኘናል። ስለዚህ ይህ ቪዲዮ እናንተን የሚጠቅም እንደሆነ ተስፋ ስላደረግኩ ነው ያዘጋጀውላችሁ። በሌላ ቪዲዮ እንገናኛለን። ሀሳብና ያላችሁን አስተያየት የምትፈልጉትን እንዳዘጋጅላችሁ ኮመንት ላይ ጻፉልኝ። ሳብስክራይብ ማድረግ አትርሱ። ሼር አድርጉት፣ ለብዙ ሰው ሼር አድርጉት። ምክንያቱም ብዙ ነገሮች ከዚህ በኋላ ላስተምራችሁ የምችላቸው ነገሮች ስላሉ ብዙ ሰዎች ይስሙት፣ ይጠቀሙ። ከተጠቀማችሁ ደስ ካላችሁም እናንተም ላይክ ማድረግ አትርሱ። ሰላም ቆዩ።